that's life በጣም ህይወት ማለት እኮ ይሄን በጣም ምልህ መስራት ጌጥ ነገር ነው ጌጥህ ነው የሚሰራ ሰው አባቴ ቱታ ያረገ ሰው በጣም ይወድ ነበር ቱታ ካረገ ሰው ጋር ሲያወራ ታገኘዋለህ አያውቀውም አይታወቀውም እሱ ራሱና በጣም የሚዘንጥ እንደዚህ ያለ ሰው አባቴ ያዛው ጆክ ነው የሚመስለው ሁሉ ጊዜ ነው የሚገርም ታክሲ ሰልፍ ላይ ወይ ምናምን የሆነ ሙዝ ቤት ይኖራል አይደል የሆነ ሰው ወይ የሆነ ድንገት እያወራ ታገኘዋለህ ስለ ስራ ስለ ላይፍ አያውቀውም አይታወቀውም ግን እንደዛ ነውና ሙሉ ልብስ ለማልበስ እሱን ቀጠሮ ይዘ ሱፍ ያረጋል ግን የተለያየ ሱፍ ነው የሚያረገው ከታችና ከላይ ያለው እኮ እና እንደዚህ ቂቅ ሲል ልክ አለመሆን ነገር ይሰማዋል አየ በቃ አሁን ስራ እየሰራው አይመስለኝም ብሎ ያስባል ያስቀመጥከውን ነው የምታገኘው so I think ስራ የሚባለው ነገር በቃ ጌጥ ነው ሰው ሲሰራ ያምራል ውበት አለው እናቴም እንደዚህ ነገር ላይ ቀልድ አታውቅም you know ሰርቶ መኖር የሚባለው ነገር I think የዲሲፕሊን አንዱ ማዘን no ህይወቴ ውስጥ thank you for that word በደንብ አስቀምጦልኛል which is ለምሳሌ ጥፋት አጠፋ ለምሳሌ ከትምህርት ቤት መታጠብ አለብህ right ካልታጠብክ ቅጣት አለው ተጽፎ የተስተካከለ ነው የቤት ስራ ለመስራት አለመታዘዝ እና ትልቁ ውሸት ነው ትልቁ የነበረው የሚያስቀጣ ከዛ ውጪ ቅጣቶቹ ለምሳሌ ልበልህና ከፊዚካል ቅጣት ከዛ አልፎ ኳስህን መቅደድ ሊሆን ይችላል መጫወቻ መወሰድ ሊሆን ይችላል ያ I remember ኳስህን በቢላ ቁርጥ አድርጎ no hard feeling የለም በቃ አንተ አንድ ነገር ስታጠፋ አውቀህ ህጉን አውቀና መጀመሪያ የሚልህ ለምሳሌ ኳስ መንገድ ላይ መጫወት አይደል ለምሳሌ ኳስ መንገድ ላይ እየተጫወትኩኝ ይመጣል መኪና ውስጥ ነው አይቼው ኳሱን ጥዬ ብገባ ውሸት ነው ተብሎ የሚያዘው ልታጭበረብር ሞከርክ so it's the highest ቅጣት የሚጠብቅ ስለዚህ ኳስን መቀጠል ነው ዛጋ መጥቶ አንተ ኳስ የለም ንግግርም የለም እና ቤት ይገባል ኳስን ጨርሰ አሁን በቃ ታውቃለህ አንተም ትጨርሳለህ ግጥም አድርገህ ጨርሰህ ከናመድህ ቅጣትን ታውቃለህ ትመጣለህ ከዛ ጥፋቱ ምንድነው ትናገራለህ መጀመሪያው ስቴፕሱ ነው ይሄን አድርጌያለሁ ከዛ ምንድነው ለሱ ቅጣቱ ይሄ ብለህ ማወቅ አለብህ ቅጣቱ ነው ከዛ በደንብ ትቀጣለህ መገረፍም ከሆነ whatever it was በዛ ሰዓት ቅጣቱ የሚለው እና እንዳልኩ መጫወቻዎችህም ጌም ምናምን በቃ እና ስብር ነው የሚያደርገው አይነ ያየ it was military በስነ ስርዓት በጣም ነው የሚገርመኝ እስከዛሬ በስነ ስርዓት አንተ ከሱ ጋር ይሄ ቂም እንዲያርጎ የሚባል ነገር ውስጥ እንዳትገባ ጭንቅላታችንን አስተካክሎታል እና ምንም ለአንተ የሚገባ አንተ በኋላ አድገህ ታመሰግ every day ይላል አድገህ ታመሰግነኛለህ ይላል ያኔ ከዛ ህይወቴ ላይም ስመጣ የሆነ ነገር ካረኩ የሆነ ነገር እንደሚጠብቀኝ እና ለዛ ኤክስኪውዝ እንደሌለ ካልሰራው እንደማላገኝ ስራ እንትን እንደሆነ በኋላ በጣም ሼፕ አደረገኝ በተለይ ብቻዬን በሆንኩበት ሰዓት like 19 ላይ ምናምን ወደ 20 ስገባ ሞር ውጪ መሆን ጀመርኩኝ ከዛ 21 ላይ ኦሬዲ ስቱዲዮን ስለከፈትኩ በቃ ወጣሁኝ ከቤት ብቻ ማለት so በተለይ በዛ ሰዓት አባቴን ባረፈ ሰዓት የነበሩ ሞመንቶችን እንድወጣ ካልወጣው ምንም ምርጫ እንደሌለኝ ህይወት ራስ እጅህ ላይ እንደሆነ በስነ ስርዓት ውስጥ ያስቀመጠው እና ይሄ ላጠፋው ጥፋት ሪስፖንሲቢሊቲ መውሰድ የሚባለውን ነገር ውስጥ ከተተው ማለት ነው ያ ነገር ላይ በጣም ማለት ልነግርህ አልችልም ዲሲፕሊን ምን እንደሆነ እንደ ሁላ እንትን የለኝም ይሄ ሃርድ ፊሊንግ የለኝም ገባኝ የሆነ ነገር ሲመጣ at least ከፔን ጋር
ሁላ ከማጣትም ጋር ዲል ማድረግበት መንገድ ሪዝነብል ነው የምትኖረው ህይወት። አገን ረድቶኛል እናቴን ማረፍ በጣም ረድቶኛል። ምክንያቱም እንዳልኩ በስነ ስርዓት እግዚአብሔር የሰጠህን ነገሮች ታያል። ይህን ያለ አመት እግዚአብሔር እንዳሳልፍ አድርጎኛል አይደል? በዛ ላይ ደግሞ አትሊስት ከምንም በላይ በህይወት ትልቁ ስክሰስ ብዬ ማስበው ትልቁ ስኬት ቤተሰቦች ይውደዱ አይዘኑብህ። ገብቶሃል? በጣም እሱ ነገር ትልቁ ሽልማት ነው። የትም ብደርስ የትም ከዚህም በኋላ የትም ብደርስ ወይም ሰው አንዳንድ ጊዜ በፈለገው አይን ቢያየህ በጥሩ ጊዜም በመጥፎ ጊዜም ሐሳቡ ቢቀያየር ዞር ብለህ የምታየው ስንቅህም ማንነትህም እሱ ነው። ዞር ብለህ ስታይ እንዴ እነዚህ ሰዎች እኔ ላይ ምንድን ነበራቸው ስትል ማንም ምንም ማድረግ ማይፈነከት ሰው ያደርጋል። that's the reality። እነዚህ ሰዎች እግዚአብሔር እድል ሰጥቶ በህይወት ቆይተው አንተን በሙሉ አይን አይተው ልባቸው ደስተኛ ከሆነ ስለ አንተ ያላቸው ሰላም የትም አትድረስ። ግን ይሄ ገንዘብ ይዞ የሚመጣ የተሳካለት አትሁን፣ ምንም አይገናኝም ከሱ ጋር። ግን ሲያዩክ ተስፋ ያለው ተስፋቸው አንተ ላይ ሙሉ የሆነ ሰው ሆኖ ካዩ የህይወት የመጨረሻው መዝጊያው እሱ ነው። ቢካዝ እኔ ስኬትን ስለ እውነት ሳላጋንን አይቻለሁ ምልህ መታወቅ ስኬት ከሆነ ገንዘብ ማግኘት ስኬት ከሆነ ከዚህ በላይ የሚታወቅ ሰው አለ፣ ከዚህ በላይ ገንዘብ ያለው ሰው አለ። ግን ይሄ ስኬት ከሆነ ይሄው መደነቅም ከሆነ ከዚህ በላይ ብዙ የሚደነቅ ሰው አለ፣ ግን ይሄው። ስለዚህ ስኬት የምትላቸው ነገሮችን አይቻለሁ። ምንም ነገር ያቺን አባቴ ወይ እናቴ እኔን የሚያዩበት መንገድ የሚያክል አላይ የለም። የሁለተኛ ክፍል የሆነ ሳይንስ ክላስ 59 ከመቶ አምጥተህ ቢሆን ያቺ ያልመለስካት 41% ሳትመልሳት ኔክስት ይር 3ኛ ክፍል ትገባለህ። ህይወት እንደዛ አይደለም። ያቺን ካልመለስክ እዛው ጋር ነው የምትገኘው። 100 እስክታመጣ ስለዛች ጉዳይ አታልፍም። እድሜ ሊያልፍ ይችላል፣ እድሜ ሊሄድ ይችላል። እሷ ግን እዛችሁ ጋር ራስን ታገኛለህ። እዛ ነው በጣም ተምረው የህፃን ልጅ ማይለውን ነገር የሚሉ ሰዎች ጋር የምትገናኛችን አልመለሷትም። ገባ? የዛኔ ያጠፋኸውም ቀጥሎ ያጠፋኸውም ምን ይሆናል? አሁን ያለው ትውልድ መመለስ ይኖርበታል ማለት ነው።